ሰላም። ዛሬ የአብዛኞቹ ሰዎች ጥያቄ የሆነው የስልክ ባትሪ ችግር እናያለን። የስልካችን ባትሪ ለምን ቶሎ እንደሚያልቅና እንዴት እንደምናስተካክል ላሳያችሁ ነው። አብራችሁን ቆዩ። ከስልካችን ጀርባ ወይም ባክግራውንድ ፕሮሰስ የሚያደርጉ ያላወቅናቸውና የማንጠቀምባቸው ሂደቶች ላይ በመሆን ባትሪ ይጨርስብናል። አሁን የማሳያችሁ 5 ሴቲንጎችን በመጠቀም የስልካችን ባትሪ ቆይታ ማስተካከል እንችላለን። በተለይ አራተኛው ወሳኝ የሆነ ማስተካከያ ነው። አንደኛ፣ የዋይፋይ ብሉቱዝ ሴቲንግ ስካን ማስተካከያ። ስልካችን ላይ ዋይፋይ እና ብሉቱዝ ኦፍ ቢሆንም እንዳትዘናጉ። ከአንድሮይድ 8 ቨርዥን በላይ ያሉ ስልኮች የስልካችን መገኛ ወይም ሎኬሽን ትክክለኛነት ለማረጋገጥ በተደጋጋሚ ኔትወርክና ኤሌክትሮኒክስ መሳሪያዎችን በመፈለግ የስልኩን ባትሪ ያለማቋረጥ እንዲጠቀም ስለሚያደርገው ይህንን ማስተካከያ ማድረግ ይኖርብናል። ሴቲንግ ላይ በመሄድ ሎኬሽን፣ ከዛም ሎኬሽን ሰርቪስ ላይ በመሄድ ዋይፋይ ኤንድ ብሉቱዝ ስካኒንግ የሚለውን ሁለቱንም ኦፍ ስናደርግ የባትሪያችን ቆይታ መጨመር እንችላለን ማለት ነው። በሁለተኛ ደረጃ ላይ ሪስትሪክት ባክግራውንድ አፕ የሚለውን ማስተካከያ። ስልካችን ውስጥ ብዛት ያላቸው አፕሊኬሽኖች ከጀርባ በመስራት ወይም ባክግራውንድ ራን በማድረግ ኢንተርኔት በመጠቀም መረጃን ኮፒ በማድረግ መልእክት በመላክ ፕሮሰሰር ያለማቋረጥ እንዲሰራ በማድረግ ባትሪ ተጽዕኖ ያሳድራሉ። ስለዚህ በብዛት የማንጠቀምባቸው መተግበሪያዎች ወይም አፕሊኬሽኖች ሴቲንግ ላይ ከጀርባ እንዳይሰሩ ማድረግ ይቻላል። አሁን ሴቲንግ ላይ እንሄዳለን። ባትሪ፣ ባክግራውንድ ዩዜጅ ሊሚት ላይ ስሊፕ አፕ ወይም ዲፕ ስሊፕ ላይ አፕሊኬሽኖችን አድ በማድረግ ባክግራውንድ ላይ ፕሮሰስ እንዳያረጉ ወይም እንዳይሰሩ ማድረግ ይቻላል። ወደ ሶስተኛው መፍትሄ ስንመጣ ሎወር ስክሪን ሪፍሬሽ ሬት ምን ከአንድሮይድ 11 ሶፍትዌር ጀምሮ በከፍተኛ የሪፍሬሽ መጠን ማራኪ ምስሎችን ለመፍጠር የሚያስችሉ ማሻሻያዎች ተተግብረዋል። የስልካችን ስክሪን ሪፍሬሽ መጠን ከከፍተኛ ወደ ዝቅተኛ መጠን በመቀየር የባትሪ አጠቃቀም ምጣኔው መቀነስ ይቻላል። ሴቲንግ ላይ እንገባለን። ዲስፕሌይ ሴቲንግ ሞሽን ስሙዝነስ የሚለውን በመንካት ወደ ስታንዳርድ እንቀይረዋለን። አራተኛ፣ ዲዜብል አውቶ አፕዴትስ። ስልካችን ፕሌይ ስቶር በመጠቀም ቴክኖሎጂው በየጊዜው የሚያስተዋውቃቸውን ማሻሻያዎችና አስፈላጊ የደህንነት ማስጠበቂያ አገልግሎቶች እንዲያገኝ ሶፍትዌር አፕዴት የሚያስፈልግ ቢሆንም ሁሉንም መተግበሪያዎች ወይም አፕሊኬሽኖች አፕዴት ማድረግን አላስፈላጊና የስልኩን ባትሪ በከፍተኛ መጠን የሚጠቀም በመሆኑ አስፈላጊ የሆኑ አፕዴቶችን ብቻ በመለየት የባትሪውን ቆይታ ማሻሻል ይቻላል። አሁን ስልካችን ላይ ወደሚገኘው ፕሌይ ስቶር በመግባት ከዛም ወደ ፕሮፋይላችን ወይም ምስላችን እንደሚገኝበት ቦታ ላይ በመሄድ ሴቲንግ፣ ከዛም ኔትወርክ ፕሪፈረንስ በሚለው ስር አውቶ አፕዴት አፕሊኬሽን ላይ ዶንት አውቶ አፕዴት የሚለውን እንመርጣለን። በዚህ ማስተካከል እንችላለን። በመጨረሻም ወደ አምስተኛው ማስተካከያ ስንሄድ አዳፕቲቭ ባትሪ ነው። ከአንድሮይድ ቨርዥን 9 በኋላ እየተተገበረና እየተሻሻለ የመጣው ስልካችን የትኛውን አፕሊኬሽን ለምን ያክል ጊዜ እንደተጠቀምን ማወቅ የሚያስችለው መተግበሪያ ነው። ይህ ስማርት መተግበሪያ እንዲሰራ አዳፕቲቭ ባትሪን ኦን በማድረግ የምንፈልጋቸውን አፕሊኬሽኖች ብቻ ባትሪውን እንዲጠቀሙ በማድረግ የባትሪ ቆይታችንን ማሻሻል ይቻላል። ይህን ለማድረግም ሴቲንግ ላይ እንገባለን። ባትሪ፣ ባክግራውንድ ዩዜጅ ሊሚት ላይ ከላይ 3 ነጥብ ምልክቶች አሉ። እነዚህ 3 ነጥብ በመጫን አዳፕቲቭ ባትሪ ኦን በማድረግ የባትሪ ችግራችን ያቃልልናል። እነዚህን 5 ሴቲንጎች ካስተካከልን በኋላ የስልካችንን የባትሪ ቆይታ ማሻሻል ይቻላል። አብራችሁኝ ስለቆያችሁ አመሰግናለሁ። ላይክ፣ ሼር እና ሰብስክራይብ በማድረግና የደወል ምልክቱን በመጫን ስለምታበረታቱኝ ከወዲሁ ምስጋናዬን እያቀረብኩ በተጨማሪ ጠቃሚ መረጃዎች እስከምንገናኝ ድረስ መልካም ቆይታ